አንተው ልብ ስምተን ፈራ ጤና ይስጥልን የተከበራችሁ የኑሮ በዘዴ ቤተሰቦች በዚህ ዝግጅታችን በየሳምንቱ ቅዳሜ እየታተመች ለአንባቢያን የምትደርሰው ጊዮን መጽሔት በያዝነው ሳምንት በእጅጉ አነጋጋሪ ከነበረው የአረና ፓርቲ የህዝብ ግንኙነት ኃላፊው አምዶም ገብረስላሴ ጋር ያደረገችውን አስገራሚ ቃለ ምልልስ እናቀርብላችኋለን። መጽሔቷ አምዶም ገብረስላሴን የፊት ገጿ ላይ አድርጋ ያወጣችው ሲሆን አምዶም በመቀሌው ስብሰባ አዳራሹን በጭብጨባ ያስረበሹት ስብሃት ነጋና ነባር አመራሮች ናቸው ይላል። እነሆ ጊዮን መጽሔት ከአረናው አምዶም ጋር ያደረገችውን ሙሉ ቃለ መጠይቅ ወደ እናንተ እናደርሳለን። መልካም ቆይታ ከኑሮ በዘዴ ጋር ይሁንላችሁ። አምዶም ገብረስላሴ የአረና ትግራይ ፓርቲ የህዝብ ግንኙነት ኃላፊ ነው። ድርጅቱ በተቋቋመበት የ10 ዓመት ዕድሜ ወጣቱ ፖለቲከኛ በህወሓት የጸጥታ ኃይሎች አማካኝነት ከ30 ጊዜ በላይ ታስሯል። ክፉኛ ተደብድቦ ሆስፒታል የተኛባቸው አጋጣሚዎችም በርካታ ናቸው። በቅርቡ በመቀሌ በተካሄደው ስብሰባ ላይ በነባር የህወሓት መስራችና ታጋዮች ፊት ህወሓትና የትግራይ ህዝብ አንድ አይደሉም በማለት አስተያየቱን በሚሰጥበት ወቅት ይህን መሰሉ እውነተኛ ሀሳብ ከህዝቡ ዘንድ እንዳይደርስ ሊያስተላልፍ የፈለገውን መልእክት ሳይቋጭ እና አቦይ ስብሃት ነጋ በማያቋርጥ ጭብጨባ ሐቁን ለማጨናገፍ ሞክረዋል። በበሰለ የፖለቲካ አመለካከቱና በድፍረቱ የሚታወቀው አምዶም ገብረስላሴ በዚህ ወቅት በመላው ዓለም በሚገኙ ኢትዮጵያውያን ዘንድ መነጋገሪያ ሆኗል። በአስጨናቂና አስፈሪ የመቀሌ ድባብ ውስጥ ሆኖም እንደለመደው ያለ ፍርሃት ህወሓትን የተጋፈጠ የትግራይ ህዝብ የነጻነት ታጋይ እንደሆነም በተግባር አስመስክሯል። ከላይ በተጠቀሱት ሰሞንኛ ጉዳዮችና በአጠቃላይ የሀገሪቱ ፖለቲካ ትኩሳት ዙሪያ የጊዮን ጋዜጠኞች ከሚኖርበት መቀሌ በስልክ እንዲህ ባለ መልኩ አነጋግረውታል። ወደ መጀመሪያው ጥያቄ እንለፍ። አምዶም እስኪ አምዶም ማን ነው ለሚሉ ሰዎች ራስን አስተዋውቅልን። አምዶም ገብረስላሴ ይባላለሁ። የአረና ትግራይ የህዝብ ግንኙነት ኃላፊ ነኝ። ተወልጄ ያደግኩት ተንቤን ነው። እስከ 8ኛ ክፍል ሀገረ ሰላም ተንቤን ነው የተማርኩት። የሁለተኛ ደረጃ ትምህርቴን ያጠናቀቅኩት መቀሌ ሲሆን አዲስ አበባ 6 ኪሎ ከሚገኘው ዩኒቨርሲቲ በታሪክ የትምህርት ዘርፍ ነው የተመረቅኩት። በጣም ጥሩ። ወደ ፖለቲካው ዓለም በመግባት ሰላማዊ ትግል የጀመርከው መቼ ነው? ምክንያትስ ምንድን ነበር? አረና ሲመሰረትና ለምስረታ ፊርማ ሲሰባሰብ ሰላማዊ ትግሉን ከደገፉትና ድርጅቱን ከመሰረቱት ሰዎች መሃል አንዱ ነኝ። በሀገራችን በተለይ በትግራይ ህወሓት ብቻውን የሚንቀሳቀስ ድርጅት መሆኑ በዚህም የተነሳ ህዝቡ አማራጭ ፖሊሲና አማራጭ ሀሳብ የመስማት እድል አላገኘም ነበር። ያለው የህወሓት ስርዓት የትግራይን ህዝብ እየጠቀመው ባለመሆኑ የተሻለ ለማድረግ ነው ወደ ፖለቲካው ዓለም የገባሁት። በኢትዮጵያ ውስጥም አንድ አማራጭ ለመሆን ከኛ ጋር በፖሊሲ ከሚስማሙት ከመድረክ ፓርቲ ጋርም በህብረት እየሰራን ነው ያለነው። በቅርቡ በመቀሌ የተዘጋጀውና አንተም የተሳተፍክበትን የውይይት መድረክ ማን ነበር ያዘጋጀው? ውይይቱ የተዘጋጀው በመቀሌ ዩኒቨርሲቲና በትግራይ ክልል መንግስት ትብብር ነው። እኛም እንደ አረና ግብዣ ቀርቦልናልና ለ3 ሰው እድል ተሰጥቶን ነው ወደ አዳራሹ የገባ ነው። በወቅታዊ የፖለቲካ ሁኔታና በምስራቅ አፍሪካ ያለው የፖለቲካ ሁኔታ ምን ይመስላል የሚል ነበር የውይይቱ ዓላማ፣ ባሉት ችግሮች ላይም መፍትሄ ለመፈለግ ጭምር። በዛ ስብሰባ ላይ ከህወሓት መሪዎችና ካድሬዎች የተለየ ሀሳብ አንተ ብታቀርብም ንግግርህን ሳትጨርስ በረብሻ ተቋርጧል። በወቅቱ ምንድን ነበር የተፈጠረው? የውይይቱ ተሳታፊዎች በአብዛኛው የህወሓት ባለስልጣኖችና ካድሬዎች ነበሩ። በእርግጥ አክቲቪስቶችና የመቀሌ ዩኒቨርሲቲ ምሁራንም ተገኝተዋል። አቶ በረከት ስምኦን ስለ ኢህአዴግ ከአጀማመሩ እስካሁን የአሁኑና የበፊቱ ኢህአዴግ ምን እንደሚመስሉና ልዩነታቸውን ተንተርሰው ሌሎችን ሀሳቦችም አቀረቡ። በጊዜው ቁጭ ብዬ የቀረበውን ሀሳብ ሳዳምጥ ነበር። እኔም እንደ ተሳታፊ እድል ሲሰጠኝ መናገር እንደጀመርኩ ገና 5 ደቂቃ ሳይሞላ መረበሽ ጀመረ። በአቦይ ስብሃት ነጋ አስተባባሪነት ነው ረብሻው የተጀመረው። ህወሓት ላለፉት 27 ዓመታት ለትግራይ ህዝብ የተለየ ሀሳብ እንዳይነሳ የተለየ አማራጭ እንዳይቀርብ ያደረገ ድርጅት ነው። የመቀሌው ውይይት ረብሻ የሚለየው የረብሻው አቀናባሪዎችም ፈጻሚዎችም ዋነኛ መሪዎቹ መሆናቸው ነው። ባለፉት 10 ዓመታት ፓርቲያችን በሚያዘጋጃቸው ህዝባዊ ውይይቶችና በራሳቸው ስብሰባ ጭምር እንዲህ አይነት ችግሮች በተግባር ሲፈጸሙ ኖረዋል። ስብሃት ነጋን ጨምሮ እነዚህ ከአዲስ አበባ ተባረው የመጡ ጉምቱ ባለስልጣናት በፊት ከሚልኩት ከካድሬው ቀድመው የረብሻ መሪ በመሆን ትግራይን እያመሷት ነው። በዛ ውይይት ላይ መበጥበጣቸው ሳያንስ አስቀድመው ህገ መንግስት ይከበር በሚል ሰልፍ አካሂደው እንደነበር ታስታውሳላችሁ። በውይይቱ ላይ ህገ መንግስቱን 27 ዓመት ሙሉ አክብራችሁ ማታቆም ብዬ ተናግሬ ነበር። ይህንን አስተያየቴን ሳልጨርስ እንዳላቋርጥ ያደረጉት ሂደት በትክክልም ሰዎች የሰጠውትን የህገ መንግስት አለማክበር አስተያየት ያረጋገጡበት ሌላኛው አጋጣሚ ሆኗል። የተናገርኩት ነገር ግን ትክክለኛ እንደነበር እኔም የትግራይ ህዝብም ያምናል። በጣም ጥሩ አቶ አምዶም፣ በሰዓቱ ሐሳብህን ሳትጨርስ ያለማቋረጥ እያጨበጨቡ በብጥበጣና በግድ እንድታቆም አድርገውሃል። እስኪ ያቋረጥከውንና ያልጨረስከውን ሐሳብ በዚህ አጋጣሚ እስኪ እንደው ለአንባቢያንና ለአድማጮቻችን እንዲሁም ለተመልካቾቻችን ብትጨርስልን።
በወቅቱ ጀምሮ የነበረው የትግራይ ህዝብና ህወሓት አንድ እንዳልሆኑ ልዩነት እንዳላቸው መግለጽና ማስረዳት ነበር። እነዚህ ለአመታት ስልጣን ላይ የቆዩ ሰዎች ዘርፈው ሀብትና ንብረት ሲያፈሩ፣ የትግራይ ህዝብ ግን በድህነት እየተንገላታ በሀገር ውስጥም በውጭም ለስደትና ለረሃብ ተጋልጦ በሚገኝበት በትውልድ ቦታው ትግራይ ውስጥ እንኳን ሰርቶ መብላት ያልቻለ ብዙ ህዝብ እያለ ሹማምንቱ ግን ህወሓትና የትግራይ ህዝብ አንድ ናቸው በማለት ሲናገሩ ይደመጣል። ይሄ ፈጽሞ ስህተት ነው። እንደሚታወቀው ትዕምት የትግራይ ህዝብ ንብረት ነው የሚባለው በጽሁፍ ደረጃ፣ ተጠቃሚዎቹ ግን የህወሓት ባለስልጣናት ናቸው። ይሄ ነገር መቼ ነው ወደ ህዝብ የሚዞረው? የእናንተስ የግል ንብረታችሁ ሆኖ የሚቆየውስ እስከ መቼው ነው? ኦዲት ተደርጎ ገንዘቡ የት እንደዋለ ትርፍ ኪሳራውም ምን ያህል እንደሆነ ህዝብ አያውቅም። ድርጅቱስ ሙሉ ለሙሉ ወደ ህዝብ የሚሻገረው መቼ ነው? ጥፋትም ካለ ተጠያቂነት የሚኖረው እንዴት ነው የሚል ሀሳብ ነበር ላቀርብ የፈለግኩት። ይቺ ሀሳብ በቀጥታ የምትመለከተውና የትዕምት ኃላፊ ሆኖ ለበርካታ ዓመታት የቆየውን ስብሃት ነጋ ስለነበረ የማቀርበው አስተያየት ወደ እሱ አቅጣጫ ሲሄድ ቶሎ ብለው እንዲበጠበጥ አድርገዋል። ሌላም ሀሳቦቹን ለማዳመጥ ፍላጎት ስለሌላቸውና የራሳቸውን ሀሳብ ብቻ ለማስረጽ ስለፈለጉ ኢትዮጵያ እየፈረሰች ነው፣ ኢህአዴግም ፈርሷል በሚለው መንገድ ህዝቡን ለመቆጣጠር ስለፈለጉ ነው የረበሹት። በጣም መልካም። ከዚሁ ጋር በተያያዘ ግን አንተ ንግግርህን ስትጀምር እንድታቋርጥ ረብሻውን ያስተባበሩት አቦይ ስብሃት ነጋ አስቀድመው ሀሳባቸውን አልገለጹም ነበር እንዴ? እርሳቸው በፊት በስፋትና በዝርዝር ተናግረዋል። እኔ ወደ መጨረሻ አካባቢ ነው እድል የተሰጠኝ። ትንሽ እንደተናገርኩ የሚረብሽ ጭብጨባ በአዳራሹ ተስተጋባ። ሁለት የሶስቴ ለመናገር ሞክሬ ነበር። ነገር ግን ተዘጋጅተው የገቡ በመሆናቸው እኔ በተናገርኩ ቁጥር ድምፄ እንዳይሰማ በከፍተኛ ሁኔታ እያጨበጨቡ አቋርጠውኛል። ከውይይቱ በኋላ ከነባር ታጋዮችም ይሁን ከህወሓት ካድሬዎች መካከል መጥተው ያነጋገሩህ ነበሩ? ካድሬዎቹ እየመጡ ትክክል እንዳልሆንኩና ስብሰባውን እንደረበሽኩ ሲናገሩ ነበር። በሌላ በኩል ከህወሓት ውጭ የነበረው አካል ደግሞ ላቀረብኩት ሀሳብ ድጋፉንና ረብሻውም በጣም እንዳሳዘናቸው ገልጸውልኛል። ቅሬታ እንዳላቸውና እንዳዘኑ ነግረውኛል። የህወሓት ካድሬዎችና ተሳታፊዎች ግን የተሰጣቸውን የረብሻ ትዕዛዝ ነው የፈጸሙት። በጣም መልካም። አንተ የትግራይ ህዝብና ህወሓት አንድ አይደሉም ብለኸኛል። በትክክል እንደምታስበው ከሆነ ህዝቡ የለውጡን ቡድን እነ ጠቅላይ ሚኒስትር አብይን የመደገፍና ህወሓትን የመንቀፍ አንዳችም እንቅስቃሴ ብልጭ አላደረገምና በዚህ ሁኔታ የትግራይን ህዝብ አቋም ማወቅ ይቻላል? እዚህ ጋር የትግራይን ህዝብ አቋም ለማወቅ ነፃ መድረኮች መዘጋጀት አለባቸው። በሚዲያም የመናገር እድል ማግኘት አለበት። ስሜቱን በትክክል እንዲገልጽ ከተፈለገ እኔ በግሌ የትግራይ ህዝብና ህወሓት አንድ እንዳልሆኑ ለመግለጽ ሞክሬያለሁ። ይሄ ማለት ግን የትግራይ ህዝብ እነ ጠቅላይ ሚኒስትር አብይን ይደግፋል ማለት ሳይሆን የተለየ አካል አረና ወይም የሌላ ፓርቲ ደጋፊ ሊሆኑ ይችላሉ። ግን ይህ ሀሳብም ሆነ የተለያየ አመለካከት እንዳይሰማ የህወሓትም ደጋፊ እንዳልሆነ ድምፁ እንዳይሰማ ሚዲያ የለም። እኔ እንኳን ትንሽ የተለየ ሀሳብ ማንሳት ስሞክር 5 ደቂቃ ባልሞላ ጊዜ ውስጥ ነው ያፈኑኝ። በትግራይ ህዝብ ሌላ ከፍተኛ የሆነ ጫና አለ። ምክንያቱም ህወሓቶች ትግራይን የመጨረሻ ቤዛችን ናት ብለው ስለሚያስቡ ከትግራይ ህዝብ እንዲነቀሉ አይፈልጉም። ያላቸውን የአፈና ኃይል በሙሉ ይጠቀሙብሃል። የኢትዮጵያ ህዝብ ማወቅ ያለበት እውነት በጣም ከፍተኛ የሆነ አፈና ከሌላው ክልል በተለየ በግድ የሀሳብ አንድነት የቆየው ትግራይ ላይ ነው። ህወሓት የመጨረሻ መሸሸጊያ አድርጎ ስለሚያዩት ከራሱ አስተሳሰብ ውጪ የሆነ ሀሳብ ፈጽሞ እንዲንጸባረቅ አይፈልጉም። በጣም ጥሩ። የትግራይ ህዝብ በዚህ መሰሉ አፈና ውስጥ ካለ በቀጣዩ ምርጫ ላይ ህዝቡ በሚፈልገውና በሰላማዊ መንገድ በምርጫ ካርዱ ሀሳቡን ማሳካት ይችላልን? እናንተስ በዚህ መሰሉ የተወሳሰበ ችግር ውስጥ ተወዳድረን ውጤታማ መሆን እንችላለን ብላችሁ ታምናላችሁ? የፖለቲካ ምህዳሩ በመላ ኢትዮጵያ ከሰፋና ይህንን ነገርም ወደ ትግራይ ለማስገባት ጥረት ከተደረገ ሚዲያውም የእኛንም ሆነ በክልሉ ሰላማዊ ትግል ለማድረግ የቆረጡ ፓርቲዎችን ሀሳብ በትክክል ማሰማት ከቻለ ማሸነፍ እንደምንችል 2002 ዓ.ም ምርጫ ላይ አይተነዋል። ከዚህ ይልቅ የሚያሰጋው አፈናው ነው። አሁን በትግራይ ካድሬዎች አስቀድሞ በህዝቡ ቦታ መቆማቸው ነው እያስቸገረ ያለው። እንደዚህ የሚያደርጉት ተጠያቂነት ስለሌለ ነው። ህግ የሚጥሱ ሰዎች በገለልተኛ ፍርድ ቤት ቀርበው ስለማይቀጡና ስለማይጋለጡ ነው። ይህን ነገር ማስተካከል ከተቻለ አረና በትግራይ የተሻለ አስተሳሰብ ልዕልና አለን። በቀላሉ ማሸነፍም እንችላለን። አሁን የሚበጠብጡ ሰዎች በጣም ጥቂት ናቸው። የትዳርና የጥቅም ትስስር ያላቸው ግለሰቦች ናቸው ህዝቡን በኃይል ወጥረው የያዙት። እነዚህ ከተወገዱና ሰንሰለታቸው ከተበጠሰ ውጤታማ መሆን የማይቻልበት ምክንያት የለም። አረና በተቃዋሚ ጭንብል የሚንቀሳቀስ ከህወሓት ብዙም ያልተለየ ነው ይባላል። ለዚህም አባባል የድርጅቱ ሊቀመንበር አብርሃ ደስታ የሚሰጣቸውንና ለህወሓት የቀረቡ አስተያየቶች ይጠቀሳሉ። አንተ በዚህ ላይ ያለህ አስተያየት ምንድን ነው?
አረና ተፎካካሪ ብቻ ሳይሆን በህወሓት እሳት የተለበለበ እስካሁኑ ሰዓት ድረስ በህወሓት ባለስልጣናትና አባሎቹ የተገደሉበት የፖለቲካ እስረኞች ያልተፈቱበት ብዙ አባሎቻችን በአሸባሪነት የተፈረጁ እያንዳንዳችን የህወሓት ዱላ የቀመስን አባሎች ያሉበት ድርጅት ነው። ህወሓትና አረና ፈጽሞ አንድ ሊሆኑ አይችሉም። በትግራይ ህዝብ ላይ ለሚመጣ አደጋ ቅድሚያ እንሰጣለን የሚለውን የአቶ አብርሃ ደስታን ሀሳብ ነው እኔም በውይይቱ ላይ አንጸባረኩት። ማንኛውም ቡድን የትግራይን ህዝብ ታርጌት ማድረግ የለበትም። በህዝብ ላይ ጥቃት መፈጸም ተቀባይነት የለውም። ህዝብ ወንጀለኛ ሊሆን አይችልምና እኛ የምንታገለው የትግራይ ህዝብ አካል ሆነን ነው። ይሄ አስተያየት የተሳሳተ ነው። ከህወሓት ጋር በምንም አንገናኝም። ህወሓት ብንሆን ኖሮ ከእርሱ ጋር እንዘርፋለን እንጠቀማለንም ጭምር። በፖሊሲ ደረጃ ራሱ አረና ከህወሓት ጋር ይለያያል። በኢትዮጵያዊነቱም የማይደራደር ድርጅት ነው። በጣም ጥሩ። አረናን ከመሰረታችሁ 10 ዓመት ሆኗል። በዚህ ያህል ጊዜ በግል አንተ ላይ የደረሱት ችግሮች ምንድናቸው? በአሁኑ ሰዓት በፖለቲካ ምክንያት 3 አባሎቻችን በእስር ላይ ነው የሚገኙት። እኔ በአረና አባልነት ያልደረሰብኝ በደል የለም። ከ5 ሰዓት ከ10 ጀምሮ እስከ 18 ቀን ድረስ በሚዘልቁ ስሮች ከ30 ጊዜያት በላይ ታስሬያለሁ። በዚሁ በ10 ዓመት ውስጥ ማለት ነው። በተለይ የህዝብ ግንኙነት ኃላፊ ከሆንኩ በኋላ በተደጋጋሚ ታሰራለሁ። በአዲግራት ተደብድቤ ሆስፒታል ገብቻለሁ። በአብርሃ በአጽባሃ ቀበሌም ተመሳሳይ በሆነ መንገድ ተደብድቤ ሆስፒታል ገብቻለሁ። በርካታ ጉዳቶችም ተፈጽሞብኛል። ከማህበራዊ ጉዳዮች ማግለሉን ሳንረሳው ማለት ነው። ህወሓት የሚፎካከሩትን ከመጨፍለቅ ወደ ኋላ የማይል በመሆኑ በአረና አባላት ላይ የተፈጸመው ግፍ እንዲህ በቀላሉ አይገለጽም። መቀሌ ላይ ተሰብስበው የተቀመጡት የህወሓት አመራሮች ህዝቡን ለጦርነት ከመቀስቀስ በዘለለ የፌዴራል መንግስቱን እያንቋሸሹ ነው የሚገኙት። ይህ መንገድ ያዋጣቸዋል ትላለህ? በመቀሌ ያሉት የህወሓት አመራሮች ፍላጎት ተመልሶ 4 ኪሎ ቤተ መንግስት መግባት ነው። ከአዲስ አበባ የተባረሩት ህወሓቶች ኃይልን ተጠቅመው 4 ኪሎ ቤተ መንግስት ቢገቡ ደስታውን አይችሉትም። እኔ ይህን ይመኙ እንጂ የህዝቡ ስሜት 27 ዓመት ረግጣችሁን አሁን ተባረራችሁ፣ እኛን እንደገና መሳሪያ ልታደርጉን አትችሉም፣ ለጥቅሙም ለጉዳቱም ራሳችሁን ቻሉ፣ ልጆቻችንን ለትግል አትቀስቅሱ፣ ብቻችሁን እንደበላችሁ ብቻችሁን ተወጡት እያለ ነው። አሁን የትግራይ ህዝብ መነሳት የሚችለው በራሱና በህዝብ ላይ ችግር ሲመጣ ብቻ ነው። እነዚህም ባለስልጣኖች የሚሰማበት ጆሮ የለውም። እነርሱም ቢሆኑ ድጋፍ እንደሌላቸው ያውቃሉ። በሐሰተኛ ፕሮፓጋንዳ እንደሚገለጸው አይደለም። እስከዛሬ የት ነበራችሁ የሚል ተቃውሞ በየስብሰባው ላይ ህዝቡ እያሰማ ነው። እንደው በመጨረሻ ለትግራይ ወጣቶች የምታስተላልፈው መልእክት ምንድን ነው? የትግራይ ወጣት በከፍተኛ ደረጃ የለውጥ ፍላጎት አለው። አንድ የቀረው ህወሓት ሊያጠፋህ ነው፣ እኛም ብቻ አይደለም የሚፈልጉት አንተንና የትግራይ ህዝብ ጭምር ነው የሚለውን ፕሮፓጋንዳ መሰረት አድርገው ና ሲሉት ለለውጥ ያለው ፍላጎት ትንሽ ይቀዘቅዛል። ይህን ነገር ዳግም በህብረት ተነስቶ እንዲያስብበት እፈልጋለሁ። እነዚህ ሰዎች ለትግራይ ህዝብ አስበው አይደለም እንደዚህ አይነት ቅስቀሳ የሚያደርጉት። ባለፉት 3 ዓመታት የትግራይ ህዝብ ከተለያዩ ክልሎች ሲፈናቀል አንድም ቀን እንደዚህ ተናግረው አያውቁም። ያኔ ስልጣን ላይ የነበሩት እነሱ ናቸውና። ለምሳሌ በወለጋ አካባቢና በጎንደር ባጋጠመው ችግር ምክንያት የትግራይ ተወላጆች ጉዳት ደርሶባቸው ነበር። ያኔ እኛ በስሜት የተነሳ ነውና ትግራይ ተወላጆች ላይ የሚደርሰውን እርምጃ መቃወም አለብን ብለን ሰልፍ ስንጠራ ከልክለውናል። ከህዝቡ የሚበልጡ ፖሊሶች አሰማርተው ነው ያፈኑን። እነዚህ ሰዎች ያኔም አሁንም ለራሳቸው ጥቅም ነው ሲንቀሳቀሱ የቆዩት። ለትግራይ ህዝብ የሚያስቡ ቢሆኑ ያኔ እነሱ በሰሩት ጥፋት ይኸው የትግራይ ተወላጅ ሲጠቃ መብቱን እንዲጠይቅ ድምጹን እንዲያሰማ ይፈቀድለት ነበር። አሁን የሚቀሰቅሱትም የምር ለህዝቡ አስበው ሳይሆን እነሱ በሚጠይቁበት መንገድ እንዳይጋለጡ ስለሆነ የትግራይ ወጣት ይህን የአደባባይ እውነት አውቆ ራሱ ባመነበት መንገድ እንዲቀሳቀስ ተደራጅቶ እንዲታገል ወይም ተዋቅረው እየተንቀሳቀሱ ካሉት አረናና መሰል ድርጅቶች ጋር በመሆን ትግሉን እንዲያበረታታ ነው። በውሸት ፕሮፓጋንዳ መጠለፍ የለበትም። ህወሓት ወደ ሰላማዊ ትግሉ አምኖ ቢገባ ጥሩ ነው። እስካሁን ድረስ የምርጫ ኮሮጆ እየሰረቀ እየዘረፈ በኃይል ነው ስልጣን ላይ ቆየው። እስኪ ወደ ትክክለኛ ምርጫ ይግባና ሙሉ ለሙሉ ከሚጠፋ ተወዳድሮ ተፎካካሪነትም ሆነ ለሽንፈት ራሱን ቢያዘጋጅ ጥሩ ነው የሚል ምክር አለኝ። በመጨረሻም ለተዋቀረው የኢትዮጵያ ህዝብ በተለያዩ ሀገሪቱ ክፍሎች ለሚኖሩ በስራና በትምህርት ለሚንቀሳቀሱ ተወላጆች ላይ በብሔር ምክንያት ጥቃት የሚያደርሱ ሰዎችን እንዲከላከላቸውና ወንድማዊ ፍቅሩን እንዲያሳይ ወደ ሌላ አቅጣጫ እንዳይሄድ እውነተኛ ጥረት እንዲያደርግ ነው መልእክቴን የማስተላልፈው። የአረና ትግራይ ፓርቲ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ ለቃለ መጠይቁ ስለተባበርከን እጅግ አድርገን እናመሰግናለን። እኔም በእጅጉ አመሰግናለሁ።